በጎን እንደዚህ ነው የሚቀረጸው። كده كده كويس يعني كده كويس نقرأ تمام እና በጎን ይሻላል በቁመት ከሚሆን ስላሉኝ ነው። እና ምን አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ እንዴት ናችሁ ውዶቼ ማሮቼ ማለት ነው። ደጃጅ እየቆረጥኩ ነበረ። ለምንድን ነው ማልቀርጸው? ይጠቅማል ይጠቅማል የገባ ያገለግላል እንትን ነበረ ማለት ግን አጅሬ ይሄ ቢላ ከገባ ደግሞ ጥሩ አይደለም እያሉ ነው እነ አክስቶይ ማለት ነው። ይሄ ምንድነው ስሙ? ስም ነበር ጠፍቶብኛል። እና እጄን ቆርጫለሁ። እንዴት እንደምከትፍ ደግሞ እዩት ማለት ነው። አሁን ይሄ ለእንትን ነው ለምንድነው ስሙ? ለሰንዳዊች ነው የሚሰራው። ይሄ ዶሮ አይ ላቭ ዩ ዶሮ። ፎቶ አንሱና አሁን ይሄ አጥንቱ ይወጣል ማለት ነው። አጥንቱ ወጥቶ ብቻ ስጋው ነው ማለት ነው የሚፈለገው። ሾፎ እንደዚህ ይሄ አሁን ይጣላል ማለት ነው። ይሄ ይጣላል። ስጋ ወስጅበታል። እቺ ነው የተወሰድኩበት እውነት። አሁን በዚህ ሁሉ አንድ እግሩ ማለት ነው። እቺ ነው የወሰድኳት እቺ ማለት ነው። አሁንም ድጋሚ ማለት ነው እናረጋ ቆርጠውና እንዳትገባ እና ለምንድን ነው ትላንትና ነው የቆረጥኩት። እኔ አንድ ስራ ስሰራ በነገራችን ላይ መጥቶ ሰው ሲነግረኝ ማቀው ስራ ማለት ነው። መጥቶ ሰው ሲነግረኝ በጣም ነው የምናደደው። እንዲህ ነው እንዲህ አድርጌ የምሰራው ስራ ደግሞ ሰው ሲነግረኝ ማለት ነው ንድድ ቅጥል ነው። በተለይ የኛ ሀበሾቹ የሁላችንም ጸባይ ነው ይመስለኛል። ሄይ ቢላዋ ገባ እና ጸባያችን የኛ ሀበሾቹ ጸባያችን እንደዚህ ነው። አንወድም ሲነግሩን ራሳችንን መስራት ነው የምንፈልገው። እኔ አልወድም። እኔ በነገራችን አልወድም። ያኔ ማቀው ከሆነ ማለት ነው መጥተው እንደዚህ የሚያሽቀብጡ አልፈልገም። እንዲያሽቀብጡ እና ከዛ እንደዚህ ቶሎ እንደዚህ ፈጠን ስል ደግሞ ጭራው እኔ መስራት አለ በቃ ድንግርግሬ ነው የሚወጣው። አልችልበትም። እንደዚህ ቶሎ ፍጠኝ እንደዚህ የሚለኝ ሰው ማለት ነው ጭራሽ አልፈጥንም። ቀስ ብዬ ስሰራ ይፈጥነኛል ስራ። ቀስ ብዬ ስሰራ ማለት ነው ይፈጥነኛል። ግን ቶሎ ስራ የሚለኝ ካለችኝ ሴትዮ አሁን በተለይ ስራ ካለችኝ ቀስ ነው የምለው ወላሂ። እና ጸባይ እንደዚህ ነው የኔ ጸባይ ማለት ነው። ስራ ሲሉኝ አልወድም። ስራ ሲሉኝ እና አሁን ይሄ እንደዚህ ከሚቆረጥ ማለት ነው። አንዳንድ አረቦቹ አትርፍ ባይ አጉዳይ ናቸው። አትርፍ ባይ አጉዳይ የሚባሉት አረቦቹ ናቸው። ይሄን ከሚቆራረጥ እንደዚህ ይሄ ወይ መኮሮኒ ቢሰራበት ይሄ ደጃጅ እንደ ሀሳብ ጥሩ ነበር። እንደዚህ ካሁን ይሄ ሾፎ ይሄ አሁን ስጋ አለው። ይሄም ስጋ አለው። ለምሳሌ ይሄ ራስ አይወጣልኝም ከተቀቀለ በስተቀር ከነ አጥንት አይወጣልኝም ማለት ነው። እንደዚህ ነጩን ራሱ አይፈልጉትም። በስ ስጋው ነው የሚፈልጉት። ከዛ ይሄ ቶስት አለ። ይሄ ሰንዳዊች ነው የሚሰራው ማለት ነው። እንደረጋር ሽንኩርት ተደርጎበት ምናምን ባህራት ይደረግበታል። ከዛም በኋላ ቶስቱ ደግሞ እንትን አደርገዋለሁ። ሁለት አድርጌ እዳምጠዋለሁ። ዳምጬ ከዛ የታለ በእንቁላል ትነክሩታላችሁ። ከዛ ከእንቁላል ከነከራችሁት በኋላ ደግሞ የሆነ እንትን አለ
እዛች ጋር የት ነው የት ነው ያስቀመጥኩት ማለት ነው። በዚህኛው ማለት ነው። በዚህኛው ነው የሚደረገው። ከዛ ውስጡ ደግሞ ከዛ ደጃጅ ይሞላል ማለት ነው። ነገ የነገ ነው ነገ ፍጡር ማለት ነው። ወላሂ ግን እጄ አመመኝ፣ መቁረጥ አቃተኝ፣ አጨማለቀኝ አቦ። እኔ ድማ በቃ ዝም ብዬ ላይ ነው የምለው እና እንዴት እስቲ ንገሩኝ። እንደኔ ያላችሁ ፀባይ ነው። እንደኔ ናችሁ? ድሮ በጣም አልወድም እንደዚህ ደጃጅ መቁረጥ ማለት ነው። በጣም ነበረ የምጠላው። እጄ ሁሉ ያሳክከኝ ነበር። እንትን ነበረ እጄ ራሱ በጣም ያሳክከኛል ደጃጅ ስቆርጥ ማለት። አሁን እየለመደ የማይቀርድ ዳ ብሎ ነው መሰለኝ፣ ወዶ ሳይሆን የግዱ አልፋታ ስለው ለመደው ማለት ነው። ደግሞ እኔ ጓንት አድርጌ ስራ አይፈጥንልኝም። ጓንት አሁን በብዛት አለ እዚህ ቤት ማለት ነው፣ ግን አይፈጥንም ጓንት ሳረግ ማለት ነው። ምንም ስራ አይሄድልኝም፣ እንዲሁ ባዶ እጄ ነው። ለምን አንድ ጣት ያልቆጣውም አልወድም ጓንት ማለት ነው። ማለት አልችልም፣ አልወድም ሳይሆን አታ እቃ ሳጥብ ራሱ ጓንት አድርጊ ትለኛለች ሴትዮ። ግን እኔ ጓንት አድርጎ መስራት አይፈጥነኝም፣ አልወድም፣ አይፈጥነኝም ጭራሽ ከጅምሩ ማለት ነው። አሁን ይሄ ፋራስ ይሄ ነው የለውም፣ ስጋ የለውም ማለት ነው። አሁን ምኑ ነው እንደዚህ የሚሰራው? ሁለት ነው የምሰራው፣ ሁለት ቶስት ነው ቸምናለች። እና ላይክ አድርጉ፣ ላይክ አትርሱ፣ ሰብስክራይብ አድርጉኝ። እስከ መጨረሻ ቪዲዮዬን አጫውቱልኝ ስወዳችሁ ማለት ነው። እስከ መጨረሻ ቪዲዮዬን ማነው ከፍታችሁ እዩልኝ ማለት ነው። ባታዩ ባታዳመጡ እንኳን ከፍታችሁ ተውት። ለኔ ይጠቅመኛል። ይሄን መልእክቴ ለእናንተ ነው ማስተላልፈው። የመወዳችሁ ደንበኞቼ፣ ጓደኞቼ እና ከፍታችሁ እንኳን ተውልኝ ማለት ነው። ባታዳምጡት ችግር የለውም። እዩልኝ፣ ክፈቱልኝ፣ ተባበሩኝ። ቻናሌ ጥቂት ቀናቶች ነው የቀሩት። አመት ሊሞላ ሰዓቱ አልሞላሁም። እሱ ግን አመቱ እየገሰገሰ ነው። ወዳችኋለሁ። በርቱ፣ ጠንክሩ። እንግዲህ አላህ ያበርታን፣ ባለንበት አላህ ይጠብቀን። ሁላችሁም ልበላችኋለሁ። በዚሁ እሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።